ሕይወት እንዲህ ነች። ጥያቄ አዘጋጅተህ ስትመጣ እሷ ትቀይረዋለች። ሰላጣ ልገዛ ወደ ገበያ እየሄድኩ ነው ትልሃለች። ጎን ለጎን ያሉ ሁለት ቤተ መቅደሶች ነበሩ። የሁለቱ ቤተ መቅደሶች ካህናት ተጣልተዋል፣ አይነጋገሩም። ለነገሩ እነዚህን ካህናት ለማለት እንኳን ይከብዳል። የይስሙላ ካህናት ናቸው። ስለዚህም ተጣልተው እርስ በርስ አይነጋገሩም። ሁለቱም ቤተ መቅደሶች ደግሞ ሁለት የሚላላኩላቸው ትንንሽ ልጆች ነበሯቸው። ከገበያ አትክልቱን፣ ፍራፍሬው፣ ሌላውን እንዲገዙ የሚልኳቸው እነዚህ ልጆች ነበር። እናም ካህናቱ ተጣልተው የለ እርስ በርስ አይነጋገሩም አይደል? ልጆቹንም እንዳትነጋገሩ ብለዋቸዋል። ልጆች ደግሞ ያው ልጆች ናቸው፣ ማውራት ይፈልጋሉ። ደግሞ የተከለከለ ነገር እንዴት እንደሚጥሩ። ስለዚህም አንድ ቀን አንደኛው ልጅ ሌላኛውን ልጅ እንዲህ ሲል ጠየቀው፣ ወዴት ነው የምትሄደው? ንፋሱ ወደ ወሰደኝ ቦታ አለ ሁለተኛው ልጅ። እንግዲህ ይሄ ሁለተኛው ልጅ ቤተ መቅደስ ውስጥ መንፈሳዊ ክርክር ሲደረግ የሰማትን መመለሱ ነው። ስነ መለኮት ሲሰማ ስለሚውል በልጅነቱ ፈላስፋ ሆኗል። የመጀመሪያው ልጅ የሚመልሰው ጠፋው። ምን ይበል? ዝም አለ። ያልጠበቀው መልስ ነበራ። ተናደደ። እናም ደግሞ ተጸጸተ። መምህሬ ተው ሲለኝ እውነትም እነዚህ የሌላኛው ቤተ መቅደስ ሰዎች አደገኞች ናቸው፣ መጥፎች ናቸው። እኔ ወዴት ነው የምትሄደው ብዬ ቀላል ጥያቄ ብጠይቀው እሱ የተራቀቀ ፍልስፍና ይመልስልኛል። ልጁ ወደ ቤተ መቅደሱ ተመልሶ ትእዛዞትን አፍርሼ አጥፍቻለሁ መምህሮ ያለ። እናም የሆነውን ነገራቸው። ይሄማ አይሆንም አለ መምህሩ በንዴት። ማሸነፍ አለብህ፣ እንዳሳፈረ ማሳፈር አለብህ። መቼም ቢሆን ከነርሱ ጋር በክርክር ተሸንፈን አናውቅም አንድም ጊዜ። ስለዚህም ነገ እዚያው ቦታ ተጠብቀውና ወዴት ነው የምትሄደው ትለዋለህ። እንደ ልማዱ ንፋሱ ወደ ወሰደኝ ቦታ ሲል ንፋሱ ባይነፍስስ ምን ታመጣለህ ብለህ ታፋጥጠዋለህ። ልጁ በጣም ተደሰተ። ነክቶ ብድሬን በመለስኩ ብሎ እንቅልፍ ባይኑ ሳይዞር አደረ። ሌሊቱን ሙሉ እንዴት ብሎ እንደሚጠይቀውና እንደሚያሳፍረው ያጠናትን ሲደጋግም አደረ። በቀጣዩ ቀን በጠዋት መንገድ ላይ ሆኖ ልጁን ይጠብቀው ጀመር። ልጁ ሲመጣ ወዴት ነው የምትሄደው ሲል ጠየቀው። እግሬ ወደ ወሰደኝ ቦታ አለ ልጁ። ያልተጠበቀ መልስ። አሁንም ልጁ የሚመልሰው አጥቶ እንደሞኝ ፈዞ ቀረ። ምክንያቱም ያጠናት መልስ አሁን ለዚህ ጥያቄ አትሰራማ። ምን አይነት መጥፎ ሰዎች ናቸው ግን እነዚህ የዚያኛው ቤተ መቅደስ ሰዎች አለ ልጁ። ወደ ቤተ መቅደስ ተመልሶ ለመምህሩ የሆነውን ሁሉ ነገረው። ችግር የለውም፣ የፈለገ ቢሆን ማሸነፍ አለብን። እርግጥ እነርሱ መሰሪዎች ናቸው፣ ቢሆንም በክርክር ተሸንፈን አናውቅም። ስለዚህ መሸነፍ የለብም። ነገ እዚያው ቦታ ተጠብቀውና ወዴት ነው የምትሄደው ትለዋለህ። እግሬ ወደ ወሰደኝ ቦታ ሲልህ ወዲያው ቀበል አድርገህ ሽባ ሆነ ብትወለድስ ኖሮ በምን ትሄዳለህ ትለዋለህ። አሁን እንዲያ ብለህ ታፋጥጠዋለህ አለ መምህሩ እንጂ መሸነፍማ የለም። በቀጣዩ ቀን እዚያው ቦታ መጠበቅ ጀመረ። ልጁ ሲመጣ ወዴት ነው የምትሄደው አለው። ሰላጣ ለመግዛት ወደ ገበያ እየሄድኩ ነው አለ ልጁ። እሺ ያው ልጁ ምን ይበል? ሕይወት እንዲህ ነች። ጥያቄ አዘጋጅተህ ስትመጣ እሷ ትቀይረዋለች። ሰላጣ ልገዛ ወደ ገበያ እየሄድኩ ነው ትልሃለች። የተዘጋጀ መልስ ለሕይወት አይረዳህም። የትናንት መልስ ለዛሬ ዋጋ የለውም። እያንዳንዱን ቅጽበት በጥልቀት እያየ ለየቅጽበቱ ምላሽ ካልሰጠ ከሕይወት ጋር ትተጣጣላችሁ። ቅጽበት በቅጽበት ኑር። የትናንት መረጃና ዕውቀት የዛሬን ሁነት እንዳታይ እንዳይከለክል ተጠንቀቅ። ቅጽበት በቅጽበት ኑር።